አሁን በደንብ ክሪቲካሊ ማየት ያለብን ነገር ብዬ ማስበዋል። አንዳንድ ጊዜ ህወሓት እንላለን፣ አንዳንዴ በተለምዶ ነው የሚመስለው። ህወሓት ማን ነው? ሌጋል ህጋዊ የሆነ እውቅና ያለው ተቋም ነው ብለን ሌጋሊ ካየ ነው ይሄ የሚባል ህጋዊ እውቅና የሌለው ተቋም አይደለም፣ ያለው ተቋም አይደለም። ፖለቲካሊም ስታየው በያዘው ስነ ሐሳብ ለመለካትም ብትሞክር ይሄ የሚባል ዘመኑን ሊዋጅ የሚችል ይሄ የሚባል ሐሳብ ያለው አይደለም። እነዚህ ነገሮች አልፈ ምናልባት ከዚህ በፊት በነበረው አስተሳሰብ ህዝቡ የሚከተለው የሚቀበለው የሚደግፈው ብለህም ከተነሳ ይሄ የሚባል ማህበረሰባዊ ተቀባይነት ያለው ግሩፕ አይደለም። ሌላውም ከዚህም ወጣ ብለህ ዲፕሎማቲካሊ ብታየው በየትኛውም የዓለም ክፍል ይሄ የሚባል የዲፕሎማሲ ይሁን የትኛውም አይነት ዝምድና ያለው ስብስብ አይደለም። ስለዚህ እኔ የፕሪቶሪያ ስምምነትን ስንፈጽም ራሱ መያያዝ ያለበት ከፓርቲው ከነበረው ፓርቲ ጋር ነው ብዬ አላስብም። አንደኛ የተፈረመው ከማን ጋር እንደሆነ ይታወቃል። እዛው ውስጥ በነበረው ግጭት ውስጥ ተካቶ የነበሩ ታጣቂዎችም የምን ስብስብ እንደሆነ ይታወቃል። ሂዶም ይሄ የማስፈጸም ኃላፊነትም ያለው በመንግስት የተቋቋመ ጊዜያዊ መስተዳድሩ እንጂ አሁን ቲፒኤልኤፍ የሚባል ነገር የለም። ያለው ህገወጥ የሆነ ታጣቂ ኃይል ነው። ስለዚህ አንዳንድ ጊዜ ኤክስፔክት የምናደርገውም ራሱ እነሱ ሊያደርጉት ከሚችሉ በላይ እንዳይሆንም ባላንስ ማድረግ ስለሚያስፈልግ ነው። ሁለተኛው ከዚህ ከተፈናቃዮች ጋር ተያይዞ እኔ በሁለት ነገር መለየት አለበት ብዬ አስባለሁ። ቲፒኤልኤፍ እንኳን ዛሬ ትላንትም ስለ ህዝብ አስቦ አያውቅም። ምንም ስለ ህዝብ አስቦ አያውቅም። የእነዚህ ተፈናቃዮች ጉዳይ ግን መታየት ያለበት ከቲፒኤልኤፍ አቋም አንፃር አይደለም። እነዚህ ዜጎች ናቸው፣ ህዝቦች ናቸው፣ ያልተገባቸው ዋጋ የከፈሉ ብዙ ዋጋ የከፈሉ ወንድሜ እንዳለው ትላንት ሲሰጡ የነበሩ አሁን እጃቸው ለልመና ያሉ ሰዎች ናቸው። ለሌላ ሲተርፉ የነበሩ ለራሳቸው መሆን ያቃታቸው ህዝቦች ናቸው። እነዚህ አት ኤኒ ኮስት የመመለስ አት ኤኒ ኮስት ወደ ተረጋጋ ህይወት የመውሰድና ሰርተው ለምተው ለራሳቸው ሆኖ ለህዝባቸው የሚተርፉበት እድል የመፍጠር ጉዳይ ተለይቶ ነው መታየት አለበት። ኤግዛክትሊ። ምክንያቱም ያ ካልሆነ ቲፒኤልኤፍ በታሪኩ በህዝቦች ስቃይ ነው የሚነግደው። ስለዚህ እነሱ ከቀን ወደ ቀን ስቃይ መጨመር ለቲፒኤልኤፍ ህልውና ይጠቅማል እንጂ ህዝቤ ብሎ የሚያዝን የህዝቡ መጎዳት ኮምፕሮማይዝ እንዲያደርግ ፕሬሸር የሚያደርገው አይነት ድርጅት አይደለም። ስለዚህ የፌደራል መንግስትም ይሁን ሌላ ይመለከተኛል የሚል አካል ይሄ ነገር ከቲፒኤልኤፍ ለይቶ ማየት ነው ያለበት። ለምን